السلام عليكم ورحمة الله وبركاته. ودنا የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዛሬው ቪዲዮ ኤስቲሲ ባንክ አከፋፈቱን ከመጀመሪያው እስከ መጨረሻው የምናይ ይሆናል። በኮሜንት እንግዲህ ብዙ አሳየን የሚሉ ኮሜንቶችን እያየው ነበረ እና ስላልተመቸኝ ነበር። አሁን በቀላሉ ካወራረዱ ጀምረን እስከ መጨረሻው አከፋፈቱን በጣም ቀላል ነው። እንጀምር። አሁን ቀጥታ ፕሌይ ስቶር አለ። ፕሌይ ስቶር ላይ ነው የምታገኙት አፕሊኬሽኑን። ሰርች ቦታው ላይ ኤስቲሲ ባንክ ብላችሁ ነው የምትጽፉት። ኤስቲሲ ባንክ ከዛ እዚች ጋር ኤስቲሲ ባንክ እኔ መጀመሪያ ኢንስቶል ስላረኩት አፕዴት ይለኛል። ያወረዳችሁ አፕዴት ካላችሁ ወይም ኦፕን ይላችኋል። የኔ አፕዴት ነው፣ አፕዴት አደርጋለሁ። ኢንስቶል ሚላችሁ ኢንስቶል ታደርጋላችሁ። ኦፕን ሚል ደግሞ ያወረዳችሁ ኦፕን ታደርጋላችሁ። አፕዴት የጠየቃችሁ አፕዴት አድርጉት። ከዛ አፕዴት ሲጨርስ የምናይ ይሆናል። ጨርሷል። ኦፕን እለዋለሁ። ኢንስቶል ካረጋችሁ በኋላ እናንተ ደግሞ ኦፕን ትላላችሁ። አፕዴት ያረጋችሁ ደግሞ እንደዚሁ ሲጨርስ ኦፕን ብለን እንከፍታለን። ከዛ በቀጥታ እንደዚህ አይነት ኢንተርፌስ ያመጣልናል። ወደ ጎን እናደርጋለን እስከ መጨረሻው። ከዛ እንደዚህ ጌት ስታርትድ ይላል። እሱን አንዴ እንነካለን። ከዛ በኋላ እንደዚህ አይነቶችን የሚሞሉ ቦታዎችን ያመጣልናል። የመጀመሪያው ላይ ፎን ነምበር ይላል፣ ስልክ። ከዛ እዚች ጋር ደግሞ ኢቃማ ነው እናስገባው። እዚህ ጋር ደግሞ ዴት ኦፍ በርዝ ነው። እዚህ ጋር እንዳለ ዴት ኦፍ በርዝ፣ ቀን፣ ወር፣ ዓመተ ምህረት ታስገባላችሁ። ከዛ በኋላ መጨረሻ ላይ እዚች ጋር ቦክሷን አንዴ ትነካላችሁ ማለት ነው እና ይሄን ትሞላላችሁ። እኔ አሁን ሞልቼ ከዛ አመጣለሁ ማለት ነው። እናንተም ሙሉ። ከሞላችሁ በኋላ ቅድም እንደነገርኳችሁ እቺኛዋን ቦክሷን አንዴ እንነካለን። ከዛ በኋላ እንደምታዩት በአረንጓዴ ኮንቲኒው የሚል ያበራልናል። እሱን አንዴ ትጫናላችሁ። ከዛ በኋላ እንደዚህ ይመጣላችኋል። ኮንፊርሜሽን ኦቲፒ ይመጣላችኋል። ቁጥር ነው። ከዛ ያን ቁጥር ታስገባላችሁ። ያው እኔ ቀጥታ አውቶማቲክ አስገባ እያለኝ ነው። እንደዚህ አስገባለሁ ማለት ነው። ከዛ እዚህ ጋር ምንድነው የምናደርገው? ፓስወርድ ነው። እዚህ ጋር ፓስወርድ እንሰራለን ማለት ነው። ፓስወርድ በኋላ ፓስወርድ ክሬት ዩር ፓስወርድ ይላል። ፓስወርድ እዚህ ጋር እናዘጋጃለን። ፓስወርዳችሁ ጠንካራ መሆን አለበት ነው። ስትሪንግዝ ይላል። ዊክ ፓስወርድ መሆን የለበትም ይላል። ጠንካራ ይሁን ብሎ ከዛ እናንተ ቁጥር እያረጋችሁ ፊደል እና እነዚህን ሳይኖች ቀላቅላችሁ ጠንካራ ፓስወርድ ታደርጋላችሁ ማለት ነው። እኔም አሁን ፓስወርድ አድርጌ እመጣለሁ። እናንተም ፓስወርድ አድርጉ። ፓስወርድ እንደዚህ ታስገባላችሁ። እኔ አስገብቻለሁ። ፓስወርዱ ጠንካራ መሆኑን እዚህ ጋር ስትሪንግዝ በአረንጓዴ ያበራላችሁ። አሁን ይሄ በቃ ፓስወርዱ ጠንካራ ነው። ጠንካራ የሚሉት እንግዲህ ቁጥርና እነዚህ ፊደል ሳይኖችን ቀላቅላችሁ ፓስወርድ ስታደርጉ እንደዚህ ጠንካራ ይሆናል ማለት ነው። ይሄ ደግሞ ወሳኝ ነገር ነው። ስለዚህ ቀጣይ ኮንቲኒው እንላለን። እቺን ኮንቲኒው የምትለዋን እንነካለን። ድጋሚ ያንኑ ፓስወርድ አሁን ያስገባነው ፓስወርድ እናንተም ያስገባችሁት መልሳችሁ ኮንፊርም ለማድረግ ድጋሚ እናስገባለን ማለት ነው። ድጋሚ ያስገቡት እናንተም እዚህ ጋር እኔ ያስገባለሁ። ፓስወርዱን ድጋሚ እንደዚህ ካስገባችሁ በኋላ ኮንቲኒው የምትላለች በአረንጓዴ፣ እሷን አንዴ ኮንቲኒው እንላለን። ከዛ በኋላ እንደዚህ ምንድነው እዚህ ጋር ክሬት ዩር ኩዊክ ፒን ይላል። 6 ዲጂት የሆኑ ፒን ኮዶችን ታስገባላችሁ ማለት ነው። ይሄ ምንድነው ወደ ኤስቲሲ ባንክ አፕሊኬሽኑ ከገባችሁ በኋላ ለመግባት ነው እና 6 ዲጂት እዚህ ጋር ታስገባላችሁ። እዚህ ጋር ፓስወርድ እንደ ፒን ኮድ ነው ታስገባላችሁ። እናስገባለን። እሺ ያስገባችሁትን አስገብቻለሁ። ድጋሚ ያስገባሁትን እየጠየቀኝ ነው። ድጋሚ ታስገባላችሁ ማለት ነው። ከዛ አስገብቻለሁ። ፒን ኮድ ነው። ከዛ በኋላ
ይኸው እንደከፈትኩ የሚያሳይ ቴክስትም ይመጣልኛል። ከዛ በኋላ ያው አሁን እዚህ ጋር እንዲህ ሲመጣላችሁ ስልኩን ነው እንግዲህ ሬጂስተር አድርጉት ይላል። እዚህ ጋር ኤስቲሲ ባንክ የምትከፍቱበትን ስልኩ መመዝገብ አለበት። ቬሪፋይ ማድረግ አለብን። እዚች ጋር ያለችውን እንነካለን ቬሪፋይ። ከዛ በኋላ ይደውሉልናል። ሲደውሉልን አንስተን ሚሉንን ቁጥር ነው እናስገባው። ሲደውሉልን አንስተን የሚሉንን ቁጥር እናስገባለን ማለት ነው። እናንተ ሚሉትን ቁጥር ታስገባላችሁ። ደውለው እንደዚህ ይሏቸዋል። ያው እኔ ኮንፊርሜሽን ኮድ አስገብቻለሁ። ይደውላሉ። ያው ስልኩን ለመመዝገብ ያህል ነው። እዛ በኋላ እንደዚህ ይመጣላችኋል። ነፋዝ ቬሪፊኬሽን ይፈልጋል። ነፋዝ የሚል አፕሊኬሽን ያስፈልጋችኋል። ከዛ ይሄን 10 ቁጥር ነፋዝ አፑ ከሌላችሁ ፕሌይ ስቶር ላይ ሄዳችሁ አፑን ታወርዳላችሁ። አፑን ፕሌይ ስቶር ላይ ሄዳችሁ ነፋዝ ማድረግ ትችላላችሁ። ፕሌይ ስቶር ላይ ሄዳችሁ አፑን እንደዚህ ነፋዝ ብላችሁ ጻፉ፣ ይመጣላችኋል። ነፋዝ ስትሉ ይመጣላችኋል። ነፋዝ ይሄ ነው። እኔ ስላወረድኩት አወርዷለሁ። እንትን ኦፕን ይለኛል። እናንተ ደግሞ ማውረድ ትችላላችሁ። ኢንስቶል ይላል ማለት ነው። ይሄ ነው ኮንፊርሜሽን በዚህ ነው ይመጣለን። ይሄን አፕሊኬሽን ወሳኝ ነው ማለት ነው። እኔ አሁን 10 ቁጥር እዚህ ላይ አፕሊኬሽኑ ላይ ገብቼ 10 ቁጥር ነካለው። እንደዚህ ነው ስትከፍቱት አፕሊኬሽኑ የሚያሳየው። እቺን የመጀመሪያውን ከዛ ያው ነፋስ ከገባው በኋላ ቀቡል እቺ የምትለዋን እነካለው። ዘገየውበት መሰለኝ። ከዛ ያው 10 ቁጥር ነበር ቅድም ያለኝ። 10 ቁጥርን ነካና እዛ ፓስወርዴን ታስገባላችሁ። እናንተም ይኖረዋል ያስገባችሁለትን ፓስወርድ ታስገባላችሁ። ከዛ በኋላ እንትን ነው ፊት ነው እንትን የሚላችሁ ፊታችሁን ታስገባላችሁ። ፊታችሁን አስገቡ ይላችኋል። ፊታችሁን ነው የምታስገቡት። እኔም ፊቴን አስገብቼ ከዛ ይቀርጻል ማለት ነው። ከዛ በኋላ ቀጣዩን እናያለን። ከዛ እንደዚህ ፊታችሁን ካሳያችሁት በኋላ የጠየቃችሁን ቁጥር ነፋዝ ላይ ካስገባችሁ በኋላ ቀጥታ መልሶ ያው ስልኩን ሬጂስተር ለማድረግ ነው። ያው ዲቫይስ ሬጂስተርድ ይለኛል እና ከዛ ኮንቲኒው እንላለን። ከዛም ኮንቲኒው አሁንም አሎ ትሉታላችሁ። እዚህ ጋር እንደፈለጋችሁ ነው። ኖቲፊኬሽን ይላክ ወይስ አይላክ አሎ ባሉት ችግር የለውም። ከዛ በኋላ እዚህ ጋር ኮምፕሊት ፕሮፋይል ምችን ትነካላችሁ። በጣም ቀላል አድርጌ ነው እያሳያችሁ ያለው። በጣም ቀላል ነው። ከዛ እዚህ ጋር ምንድነው እዚህ ጋር ቬሪፋይ የምትለዋን እንነካለን። ቬሪፋይ እናደርጋለን። አሁን እየጨረስን ነው። በጣም ቀላል ነው። እንደዚህ ይመጣላችኋል። አብሽር እዚህ ጋር ሲመጣላችሁ አብሽር ሄዳችሁ ከፍታችሁ የሰጣችሁ እንትን አለ፣ የሰጣችሁ ቁጥር አለ። እሱን ነው እንትን የምትሉት። አብሽር የሚለውን ከፍቻለሁ። አፕዴት ይጠይቀኛል። አፕዴት አደርገዋለሁ አብሽር አፑን ከሌላችሁ ዳውንሎድ ታደርጉታላችሁ። በጎግል ከፈለጋችሁም በጎግልም አብሽርን ማየት ትችላላችሁ። ያው አብሽር ፕሌይ ስቶር ላይ ታወርዱታላችሁ። ኦፕን እለዋለሁ አፕዴት ካረኩ በኋላ ከዛ ትገባላችሁ። አብሽራችሁን አብሽር ከገባችሁ በኋላ እንደዚህ ይመጣላችኋል። እቺኛዋን ሰማህ የምትለዋን ትነካላችሁ ማለት ሰማህ የምትለዋን ሐላስ። ከዚህ በኋላ
አሁን ከዚህ በኋላ ቀጥታ እዛው እንመለሳለን። እዛው አፑ ላይ እንመለሳለን። ያው አሁን ይከፍትልናል። ኦልሞስት ጨርሻለሁ። ወደ እየጨረስኩ ነው። ኮንቲኒው የምትለዋን ነካለው። አብሽር ላይ ሄጄ ኮንፊርም ካረኩኝ በኋላ አሁን ቀጥታ ፐርሰናል ኢንፎርሜሽን አስገብቼ ነው የምጨርሰው። እዚህ ጋር ኢቃማ ታስገባላችሁ። ማለቴ እዚች ጋር የምትኖሩበትን ቦታ ታስገባላችሁ። እዚህ ጋር ደግሞ የተወለዳችሁበት ሀገር ሁለተኛው ላይ፣ ሶስተኛው ላይ ደግሞ ኤምፕሎይመንት ስታተስ የስራችሁን አይነት ተማሪ፣ አስተማሪ፣ ሰራተኛ፣ ዶክተር አይሼ እዚህ ጋር ታስገባላችሁ። ይሄኛው ኤዱኬሽናል ሌቭል የትምህርት ደረጃ ምንም ችግር የለውም ብትተውትም። ከዛ በኋላ እነዚህን እንዳሉ ትተውቱና ኮንቲኒው ነው የምትሉት። ከመጀመሪያው ጀምሬ አስገባለሁ። አሁን የነገርኳችሁ እናንተም ታስገባላችሁ። አሁን እዚህ ጋር ፐርሰናል ኢንፎርሜሽን አስገብቻለሁ። እናንተም እንዳስገባችሁ ተስፋ አደርጋለሁ። ኮንቲኒው እናያለን። ከዛ በኋላ እየጨረስን ነው። ፋይናንሻል ኢንፎርሜሽን ነው። እዚህ ጋር የፈለጋችሁትን ታስገባላችሁ። እዚህ ጋር የመጀመሪያው ላይ ኢንካማችሁ ሳላሪ ነው ምንድነው ታስገባላችሁ። ሬንጅ ደግሞ የወር ሬንጃችሁን ዝም ብላችሁ ታስገባላችሁ። ያቀማችሁን ያህል ዝም ብላችሁ ታስገባላችሁ የፈለጋችሁትን። ከዛ በኋላ ምንድነው እዚህ ጋር በቃ ኤክስፔክትድ ዝም ብላችሁ እየገመታችሁ ይሆናል ብትሉትን የምታወጡትን ወይም ደግሞ አስገባለሁ የምትሉትን ዝም ብላችሁ ገሳ አድርጋችሁ ኮንቲኒው ትልታላችሁ። በጣም ቀላል ነው። እዚህ የዘለልኩት አለ ኢንካም እዚህ ጋር የዘለልኩት አለ። እሱን አስገባለሁ። እዚህም ጋር እንደዛው ከዛ ኮንቲኒው ማለት ነው። ቀጣይ ምንም አያስፈልግም። እዚህ ጋር ኮንቲኒው ትላላችሁ እንደዚሁ እንዳለ። አሁንም እንደዛው ኮንቲኒው። በጣም ቀላል ነው። መጀመሪያ ላይ የሚከብድ ይመስላል እንጂ በጣም ቀላል ነው። አሁን በቃ ኦልሞስት ፋይናል ዲስቲኔሽን ላይ ነን። ያው አፕሎድ ኮፒ ኦፍ ዩር ኢቃማውን ኮፒውን ከጋላሪ ላይ እዚህ ጋር አምጥታችሁ ከዛ ኮንቲኒው ማለት ነው። አሁን እኔ ኢቃማዬን ስነካ ከንትን ያመጣልኛል። የኢቃማ ኮፒ አስገብቻለሁ። ከዛ እዚህ ጋር ነው ኮንቲኒው የምትሉት። እናንተ ማስገብታችሁ ኮንቲኒው ትላላችሁ። ያው ጨርሻለሁ። ታንኪው እያለኝ ነው። አሁን ከፍተናል ማለት ነው። ከፍተናል፣ ጨርሰናል። ከዛ ደን ነው የምንለው። ይሄው ኤስቲሲ ባንኩ ራሱ ዩ ሃቭ አፕዴትድ ዩር ኢንፎርሜሽን እያለኝ እያስገባ እንትን ቴክስቶችን እየላከልኝ ነው። አሁን እዚህ ጋር ጌት ስታርት ልናል። ቀጥታ ወደ ባንኩ ነው የምንሄደው። አሁን ምንድነው ጨርሰናል። እዚህ ጋር ዩር ኤስቲሲ ባንክ አካውንት ኢዝ አንደር ሪቪው ይለናል። አሁን የከፈትነው አካውንት እስከ 24 ሰዓት ባለው ሪቪው ተደርጎ ታይቶ ተገምግሞ ከዛ በኋላ ይከፈትልናል ማለት ነው። በእንደዚህ አይነት መልኩ የከፈትነው አካውንት ከ24 ሰዓት ወይም ከ48 ማለትም ከአንድ ቀን ወይም ከሁለት ቀን በኋላ ሪቪው ካረጉት በኋላ ባንኩ ይከፍትልናል ማለት ነው። ያስገባነውን ፓስወርድ እናስገባለን። መጀመሪያ ላይ ያስገባነው ፓስወርድ አለ። ይኸው ከአንድ ቀን በኋላ እንደዚህ አካውንቴ አክቲቭ ሆኗል። እንደምታዩት ነው አካውንቴ አክቲቭ ሆኗል። ይሄን ይመስላል አካውንቱ። እዚች ጋር በመንካት ሂሳብ ነምበራችሁን ማግኘት ትችላላችሁ። ይሄው እንደምታዩት ነው ተከፍቷል። በቀላሉ መክፈት ትችላላችሁ። ይሄን ይመስላል። ለጓደኛችሁ ለምታውቁት ሼር አድርጉት። ብዙ ጥያቄ እየጠየቁ ነበረ አንዳንድ ልጆች። ይሄን ይመስላል። ከ24 ሰዓት በኋላ ባንክ አካውንት ከፍታችኋል ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። ሰላም